ሰላም ቤላ እባላለሁ። ይሄ የኔ ያበደ ታሪክ ነው። እባካችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ቀናቶች እያለፉ በሄዱ ቁጥር እኔና ይቺ የምታያት ቆንጅዬ እናቴ በጣም ብዙ ቀናቶችን አብረን ነበር የምናሳልፈው። እሷ ድብቅ የምትባል በጣም ጎበዝ የሆነች መርማሪ ነበረች። እናም ሁለታችንም አብረን በቤት ውስጥ የምናሳልፋቸውን ጊዜያቶች በጣም ነበር የምንወዳቸው። እናም በቤታችን ውስጥ አሪፍ አሪፍ የሚባሉ ፊልሞችን እናያለን፣ መጽሐፍቶችን እናነባለን። እናም እድሜ ልኬን የምመኘው ነገር ቢኖር እናቴ መሆን ነበረ። ልክ እንደሷ ብዙ ችግሮችን መፍታት፣ የተደበቁ ኬዞችን መመርመር ነበር የምፈልገው። ግን እኔ ያው እንደሚታወቀው ገና ትንሽዬ ልጅ ነኝ እና ግን አንዳንድ ቀን በጣም ብቸኝነት ይሰማኝ ነበረ። ስምኝማ እናቴ፣ አንዳንዴ በዓላቶችን አብረን የምናከብረባቸው ቤተሰቦች ቢኖሩን ብዬ አስባለሁ። ለምንድን ነው እንደ ሌሎቹ ሰዎች ብዙ የቤተሰብ አባላት ያልኖሩን? መተዋወቅ እፈልጋለሁ። እነማን ናቸው? የትስ ነው ደግሞ ያሉት? ንገሪኝ እንጂ ለምንድን ነው ስለነሱ ማውራት የማትወጁ? በጣም መጥፎች ናቸው? ቤላ እባክሽ እመኚኝ፣ ቤተሰብ የሚባል ነገር በጣም አሰልቺ የሆነ ነገር ነው። ልክ እንደነዛ ልጆች ከውጭ ሲታዩ በጣም ጥሩዎች ሊመስል ይችላል፣ ነገር ግን ውስጡ በጣም የሚያስጠላ ነገር ነው። እኔ ይህን ነገር መቋቋም አልችልም። ቤተሰብ የሚባል ነገር ማሰብ ሁላ ነው የማልፈልገው። እባክሽ የኔ ቆንጆ፣ ይህን ነገር መርሳት ይኖርብሻል። እና አሁን ማድረግ ያለብን ነገር ቢኖር እነዛን አስፈሪ ፊልሞችን ማየት ነው። ቶሎ ብለን ወደ ቤታችን መሄድ ሳይኖርብን አይቀርም። ምንድነው ግን ለማድረግ እየሞከረች ያለችው? ለምንድን ነው ስለ ቤተሰቦቿ ምንም ነገር እንዳውቅ የማትፈልገው? ግን ምንም ችግር የለውም። ምንም ያህል አስቸጋሪ ቢሆን ፈልፍዬ ማግኘቴ ግን አይቀርም። በመጀመሪያ ግን የምርመራ ሂደቴን መቀየር ሳይኖርብኝ አይቀርም። እና ትምህርት ቤቴ ሁሉም ተማሪዎች ልክ እንደ ጎበዝ መርማሪ ነበር እኔን የሚመለከቱኝ። ቤላ ቦርሳዬ ጠፋብኝ ሲመስለኝ የሆነ ሰው ሳይሰርቀኝ የቀረ አይመስለኝም። ቆይ አንዴ፣ እሺ ከመጀመሪያው ጀምረን እናስታውስ። ከጂም ስንመለስ ቦርሳሽን ትተሹ የወጣሽ ይመስልሻል? እና ደግሞ አስሊ እንዳንቺ አይነት ተመሳሳይ ቦርሳ ነው ያላት። በጣም እርግጠኛ ነኝ በስህተት የሷ የራሷ ባግ መስሏት ይዛው እንደሄደች። እናም የሎከሯ ማስቀመጫ ላይ ሄደን ማየት ያለብን ይመስለኛል። በደንብ በሚገባ አሁን ቦርሳሽ የት እንዳለ ያወቅን ይመስለኛል። የሷ ሎከር ውስጥ ነው ያለው። ቆይ አንዴ፣ እሺ ብላ ሎከሯ የምታሳየን ይመስልሻል? አዎ ይመስለኛል እንደዛ የምታረግ። ቤሊ እና አሽሊ ለምንድነው የቤት ስራችሁ ተመሳሳይ የሆነው? ማን ነው የማንን የቤት ስራ ኮፒ ያደረገው? ተናገሩ። ይሄንን ነገር እንዳጣራ ለኔ ብትተይልኝስ? ከዛም የሁለቱን የቤት ስራ ተቀብዬ መመርመር ጀመርኩኝ። ከዛም በእጅ ጽሁፋቸው አማካኝነት ማን የማንን የቤት ስራ እንደገለበጠ አወኩባቸው። አሁን ባንቺ ምክንያት ማንም እንደ መምህር ሊያየኝ አይችልም ቤላ። ላግዝሽ ብቻ እኮ ነው የሞከርኩት መምህር። በነገርሽ ላይ እያደረግሽው ዊግ በጣም ነው የሚያስታውቀው። ለማንኛውም አትጨነቂ፣ ለማንም አልናገርብሽም። እናም ይሄን ስለማደርግልሽ ብስኩቶችሽን ብትሰጪ ምን ይመስልሻል? ይሄ ነገር በጣም ነበር እያዝናናኝ የነበረው። አንድ ቀን ሆዴን ታምሜ ወደ ትምህርት ቤት እየሄድኩኝ ባለውበት ሰዓት ላይ እዛ ሰፈራችን ጨለማ የሆነው ቤት ላይ እናቴ ቆማ ተመለከትኳት። እናቴ ፈጣሪ፣ የልብ ድካም ታስይዢ ነው እንዲያሰብሽው? እዚህ ምን እያደረግሽ ነው ታዲያ? አይ ምንም፣ በዚህ እያለፍኩኝ ነበረና ዝም ብዬ ቆሜ እየተመለከትኩት ነው። ሳየው በጣም ነው የሚያስጠላኝ ይሄ ቤት። ተስፋ አደርጋለሁ አንድ ቀን እንደሚፈርስ። ማን እንደዚህ ያደርጋል ብለሽ ታስቢያለሽ? ማንም፣ ግን ምናልባት የሆኑ ውሾች ሊያደርጉት ይችላሉ። ምክንያቱም በጣም ነው የሚያስጠላው እና ደግሞ ለሰፈሩ መጥፎ እይታ ነው የሚፈጥርበት። ከዛ ያንን እንዳለች እናቴ የሆነ ድንጋይ ያነሳችና ያነሳችውን ድንጋይ ወርውራ የቤቱ መስኮት ሰበረችው። ከዛም ወዲያውኑ እጄን ያዘችና እየሮጥን ከዛ አካባቢ ጠፋን። እናም በነገታው ጧት እናቴ ያንን ቤት ለምን ያን ያህል እንደጠላችሁ ጠየኳት። ግን በጭራሽ ለጥያቄ መልስ ልትሰጠኝ አልቻለች። እናም ስለዚህ በራሴ ፈልጌ ለማግኘት ወሰንኩኝ። እናም ከዛ ቤት ጋር የሚገናኙ ነገሮችን መሰለል ጀመርኩኝ። እና ደግሞ ከዛ በፊት ማን ይኖርበት እንደነበረም እያጣራው ነበር። እናም በሚቀጥለው ቀን ላቀድኩት እቅድ ብዬ ትምህርት ቤት ከመሄድ ቀረሁኝ። እናም ወደ ውስጥ መግባት ፈልጌ ስለነበረ በሮቹ ዝግ ስለነበሩ ተንጠልጥዬ ለመግባት ወሰንኩኝ። ከዛም ግን አጥሩን ለመውጣት ትንሽዬ እንደተሰቀልኩኝ በጣም መፍራት ጀመርኩኝ። ከዛ ግን በጣም እድለኛ ነበርኩ። የሆኑ አባትና ልጅ ወደ እኔ መጡ ሊረዱኝ። ደህና ነሽ? አይ አይደለሁም፣ ትንሽ ነው እኮ የተሰቀልሽው፣ ዝለይና። አይ በጭራሽ፣ ከፍታ በጣም ነው የምፈራው። ከመሬቱ እኮ በጣም ትንሽ ነው ከፍ ያልሽው፣ እባክሽ ውረጂ። እሺ ችግር የለም፣ ቆይ ትንሽ ልርዳሽ። ከዛም ልጅቷ ከዛ ከፍታ ላይ እንድወርድ ረዳችኝ። ከዛም ስለረዳችኝ አመሰገንኳት። ከዛም ወዲያውኑ እጄ ላይ እንደተጎዳው አስተዋለችና እውይ እጅሽ ላይ እኮ ተጎድተሻል፣ ነይ ወደ እኔ፣ ይሄንን እኔ ላክምልሽ እችላለሁ። የልጅቷ ስም አና ይባላል። እናም የምትኖረው ከአባቷ ጋር ብቻ ነበረ። እጄን በምታክምበት ሰዓት በጣም ነበረ ቁስሌ እያቃጠለኝ የነበረው። በጣም በሚገርም ሁኔታ እኔና አና በጣም ነበር መግባባት የቻልነው። እናም ካወራናቸው ነገር የተረዳሁት ነገር ቢኖር እኔም ወዳቸውን ነገሮች በሙሉ እንደምትወድ ነው።
ሁል ቀን ከከሰዓት በኋላ ትምህርታችን ካለቀ በኋላ ወደ እሷ ቤት ሄጄ አብረን ነበር ጊዜያቶችን የምናሳልፈው እና ደግሞ ቤታቸው በጣም የሚያምርና በጣም ትልቅዬ ነበረ። እናም አባቷ ደግሞ በስራዎች በጣም ቢዚ ነበረ፣ ቤቱን እያደሰ ነበረ። እናም በቤታቸው ድብቅ የሚባለውን ክፍል ራሱ ማግኘት ችለን ነበረ በሱ ስራ ምክንያት። ከሳምንታት በኋላ አና ወደ እኔ ትምህርት ቤት ተቀላቀለች። በጣም ነበረ ደስተኛ የነበርኩት። ሙሉ ጊዜያችንን አብረን ነበረ የምናሳልፈው ከጂም ክላሳችን ውጪ። አና የስፖርት ጌሞችን መጫወት አትችልም ነበረ፣ ምክንያቱም ትንሽ እንቅስቃሴ ከደረገች በጣም ስለምትደክም ነበረ። ግን እሷ ሁል ጊዜ እኔ በመጫወትበት ቦታ እየመጣች ሁሌ ድጋፍ እንደሰጠችኝ ነበረ። ከቀናቶች በኋላ በትምህርት ቤታችን ትልቅ የስፖርት ፕሮግራም ተዘጋጀ። እናም ከዛ የኔ የመጫወትበት የቮሊቦል ቲም ተሸነፈ። ከዛም አንድ ቀን የትምህርት ቤታችንን መታጠቢያ ቤት ለመጠቀም እየሮጥኩኝ ስሄድ የትምህርት ቤቱ ትልልቅ ዋንጫዎች የሚቀመጡበት ቡፌ ተሰብሮ ተመለከትኩት። ሳየው በጣም ደንግጬ ስለነበረ ጩኸቴን መቆጣጠር አልቻልኩም። እና ማን እንዳደረገው መርምሬ ከማወቄ በፊት የትምህርት ቤቱ ተማሪዎች በሙሉ ወደ እኔ መጡ። ከዛም ወዲያውኑ የተሰበረውን ነገር ሲመለከቱ መምህራኖችን ጠሩ። እናም ሁሉም ሰው ወደ እኔ ነው እየጠቆመ የነበረው። እምላለሁ በጭራሽ እኔ ይሄንን አላደረኩም። ለምንድን ነው ሁሉም ሰው ወደ እሷ እየጠቆመ ያለው? ከዛም አና በተረጋጋ መንፈስ የተፈጠረውን ነገር ለማጣራት እየሞከረች ነበረ። የማጉያ መነጽሮችን ተጠቅማ ምልክቶችን ለመመርመር እየሞከረች ነበረ። ተመልከቱ፣ እዚህ መስታወት ላይ ተቀዶ የቀረውን ጨርቁ ሰማያዊ ቀለም ነው ያለው። ይሄ የወንዶች ዩኒፎርም መሆን አለበት። ስለዚህ ይሄንን ነገር ያደረገው ወንድ ነው ማለት ነው። ስለዚህ የተቀደደ ሸሚዝ ያለውን ሰው እንፈልጋለን ማለት ነው እዚህ አካባቢ። ተመልከቱ፣ የዚህኛውን ልጅ እጅ መስታወቱ ላይ ካለው ቀለም ጋር ተመሳሳይ ቀለም ነው እጁ የነካው እና ደግሞ ቅድም ላይ በክላሱ ውስጥ አላየሁትም ነበረ። ስለዚህ ከዚህ ከተሰበረው መስታወት ጋር የሚገናኘው ይሄ ልጅ ነው ማለት ነው። መምህር ተመልከት፣ ይሄ ነው የችግሩ ፈጣሪ። ከዛም ወዲያውኑ የልጁ አይኖች መብረክረክ ጀመሩ። በጣም ፈርቶ ነበረ። ወዲያውኑ ለመሮጥ እየሞከረ ነበር፣ አልተሳካለትም እንጂ ይሄንን በጭራሽ ማመን አልችልም። የአና የምርመራ ችሎታ በጣም የሚያስደንቅ ነበረ። አና፣ እንዴት አድርጌ እንደማመሰግንሽ አላቅም። ስሜን እኮ ከመጥፋት ነው ያስቆምሽልኝ። አና፣ ማድረግ ያለብኝን ነገር እኮ ነው ያደረግኩት። አስታውሺ፣ ምንም ነገር ቢፈጠር ካንቺ ጎን ነው የምቆመው። ይሄንን ማወቅ አለብሽ፣ ምክንያቱም አንቺ የኔ የልብ ጓደኛ ስለሆንሽ። እናም ከሳምንታት በኋላ የሁለታችን ጓደኝነት በጣም እየጠነከረ ሄደ። እናም ካሳለፍናቸው ጊዜያቶች የተረዳሁት ነገር ቢሆን እሷ እስከምሞት ድረስ የልብ ጓደኛ ሆና እንደምትቆይ ነው። የረሳሁት ነገር ቢኖር ሽንት ቤት ለመጠቀም እንደነበረ የመጣሁት ነው እና 15 ዓመት ልደቴ ላይ እናቴ የሚያምር ኬክ ሰራችልኝ። እናም ልናረገው ያሰብነው ሁሌ እንደምናረገው የልደት ክብረ በዓል ነበረ፣ እኛ ሁለታችን ብቻ ማለት ነው፣ እኔና እናቴ። ነገር ግን በዚህ ሰዓት እኔ አዲስ ጓደኛ አፍርቼ ስለነበረ ከና አባቷ ልደቴ ላይ እንዲገኙ ጋብዣቸው ነበረ። ከዛም ወዲያውኑ የበሩ ደውል ሲጠራ እየሮጥኩኝ ሄጄ ከፈትኳቸው። እናቴ የአናን አባት እንደተመለከተችው በጣም ነበር የደነገጠችው። አንተ እንዴት ብትደፍር ነው ይሄን አስጠሊታ ፊትህን ይዘህ ወደዚህ የመጣኸው? አንቺ ቤላ ያንቺ ልጅ ነች? እናቴ፣ አባቴ፣ ምን እየተፈጠረ ነው ያለው? እናንተ ሁለታችሁ ትተዋወቃላችሁ እንዴ? ምን ይመስልሻል? ምንም ነገር ማውራት አልፈልግም። ውጡ፣ አሁኑኑ ከዚህ ቤት ውጡ። ከዛም ወዲያውኑ የእንግዶቼ ፊት ላይ እናቴ በሩ እንደረገመችው። ትሰሚኛለሽ አና፣ ከዛች ልጅ ጋር ድጋሚ ላይሽ አልፈልግም። እናም የእሷም አባት የኔ እናት ያደረገችውን ተመሳሳይ ነው ልጁ ላይ ያደረገው። ቤተሰቦቻችን ስለገቡበት ችግር ምንም የምናውቀው ነገር አልነበረም። ምን እንደተፈጠረ ሁለታችንም ቤተሰቦቻችንን ደጋግመን ለመጠየቅ እየሞከርን ነበር፣ ግን ምንም አይነት መልስ አላገኘንም ነበር። ሁለቱም መልስ ከመስጠት ታቅበው ነበረ። ግን ሁለቱ የገቡበት ችግር እኔ ጓደኛዬን ከማግኘት በጭራሽ ሊያቀበኝ አልቻለም ነበረ። እናም በድብቅ የግድ ጓደኛዬን ማግኘት ነበረብኝ በእናቴ ምክንያት። የሆነ ጊዜ አናና እኔ ፊልም ለማየት ወደ ሲኒማ ሄደ። እናም ነገሮችን አብረን በጋራ መወጣት እንደምንችል እያሰብን ነበረ። ከዛም ወደ ቤታችን ስንመለስ የኔ እናትና የእሷ አባት ቆመው እየተከራከሩ እንደሆነ ተመለከትን። ከዚህ አካባቢ ጥፋልኝ አሸር፣ እኔ የመጣሁት ልጄ አናን ለመውሰድ እንደሆነ አታውቂም? በጭራሽ ለእኔ ሳትነግረኝ ከቤት ወጣ አታውቅም። ይሄ አንቺ ጥፋት። ቤላ ወደ ህይወታችን ከመጣት ጀምሮ ህይወታችን እየተበጠበጠ ነው ያለው። ልክ እንዳንቺ ነው አክት የምታደርገው እሷ። የአንቺ ልጅ ሁሉንም ነገር ለማፈራረስ እየሞከረች ነው። ልክ አንተና ያንተ እናት ነገሮችን እንዳፈራረሳችሁት ማለት ነው። እናንተ ሁለታችሁ አንተና እናት ወደ ህይወታችን ከመጣችሁ ጀምሮ ነው ህይወታችን እየተመሰቃቀለው። አሁን ከዚህ አካባቢ ጥፋ እና መቼም ቢሆን ተመልሰ ለመምጣት እንዳትሞክር። የሰረቅንሽ ነው የሚመስልሽ አይደል? አንቺ ግን ጤነኛ ነሽ? ተመልከች፣ ምንም ያጠፋነው ነገር እንደሌለ ነው እኔ የሚሰማኝ። በዛ ላይ እኔ ደግሞ ልክ እንዳንቺ ልጅ ነበርኩ እኮ ያኔ። አውቃለሁ አባታችን የኔን እናት ካገባ በኋላ እንደማትወጁ እንደጠላሹ በደንብ አድርጌ አውቃለሁ። ሁለቱ ተጋብተው አዲስ ትልቅ ቤተሰብ ስለመሰረቱ በጣም እንደምትናደጅ አውቃለሁ። ግን ይሄ በጭራሽ የኔ ጥፋት ሊሆን አይችልም እኮ። ለምንድን ነው ሁሉንም ነገር በእኔ እያላከክሽ ያለሽው? እባክሽ እኔን ልትተይኝ ሞክሪ እባክሽ።
አናና እኔ በጣም በመደንገጥ እርስ በርስ መተያየት ጀመርን። የተናገረውን ነገር ሰምተሻል? ያሉትን ነገር አዳምጠሻል? ግን እንደኔ በጣም የሚገርም ነው። የአና አባትና የኔ እናት ግማሽ ቤተሰቦች ናቸው ማለት ነው። ከዛም እኔና አና እየተንሾካሾክን ስናወራ አዳመጡን። ከዛም ወዲያው የአና አባት መጦ አንጠልጥሎ ወሰዳት። ቆይ አንዴ፣ እሱ ያንቺ ወንድም ነው ማለት ነው? ሁሉንም ነገር አዳምጫለሁ እናቴ። አሁን አጎት አለኝ፣ የአጎት ልጅም አለኝ። ግን በጭራሽ ይህንን ልትነግሪ ሞክረሽ አታውቂም። እንዴት ነው ያስቻለሽ እንደዚህ ዝም ለማለት? የእሱ ወንድምነት በአንድ በኩል ነው። ሲቀጥል ደግሞ ያን መስማት ላንቺ ያን ያህል አስፈላጊ ነገር አይደለም። ሲቀጥል ደግሞ በጣም መጥፎ ሰዎች ናቸው። የኔን እናትና አባቴን አለያይተውብኛል። በጣም ደስተኛ ቤተሰቦች ነበሩ። ምንድን ነው የሰማሁት? እናቴን ከዚህ በፊት ስታለቅስ በጭራሽ አይቻት አላውቅም ነበረ። እናቴ ደህና ነሽ አሁን? ቤላ ተመልከቺ፣ አሸር ማለት የኛ የሰራተኛችን ልጅ ነበረ እና በሰዓቱ እኔና አሸር በጣም ጥብቅ የሆነ ጓደኝነት ነበረን፣ ልክ እንደ የልብ ጓደኛሞች። ነገር ግን ሁሉም ነገር የሆነ ቀን ላይ ተቀየረ። ምክንያቱም አሸር የአባቴ ልጅ እንደሆነ ደረስኩበት። እናም እውነታው ገሃድ ሲወጣ ቤተሰቦቼ ለመለያየት ወሰኑ እና እኔ የግድ ከእናቴ ጋር መኖር ነበረብኝ። ከዛም ብዙም ሳይቆይ ግን አባቴ ያችን ሰራተኛ የአሸርን እናት ለማግባት ወሰነ። ከዛ ግን ችግሩ የሚጀምረው አባቴ ሙሉ ለሙሉ እኔን ለመተው የወሰነ ጊዜ ነው። ምክንያቱም አባቴን ከኔ ለማድረግ አሸር ያላደረገው ነገር አልነበረም። ወይኔ ፈጣሪ፣ ይህንን ማመን ጭራሽ አልችልም። እባክሽ እምልሽን ነገር አዳምጪኝ። ከዛች ልጅ ጋር መገናኘትሽን አሁኑኑ አቆሚ እባክሽ ቃል ግቢልኝ። ከዛ ቤተሰብ ሙሉ ለሙሉ ራስሽን እንደምታርጊ እናቴ እባክሽ። እሺ ቃል እገባለሁ። በሚቀጥለው ቀን በትምህርት ቤታችን ውስጥ ሙሉ ለሙሉ ራሴን ከአና ለማራቅ እየሞከርኩኝ ነበረ። እሷ ደግሞ ሁሌም ትከተለኝ ነበረ። አብራኝ እንደገና ለመሆን እየሞከረች ነበረ። ታወራኛለች፣ ነገር ግን እኔ ጭራሽ ትኩረት እየሰጠዋት አልነበረም። ያን በማድረጌ በጣም ልቤ እየተሰበረ ነበረ። ነገር ግን የእናቴን ቃል የግድ ማክበር ነበረብኝ። ከዛ ግን የሆነ ቀን የትምህርት ቤታችን ደውል ከመደወሉ በፊት ወደ ሽንት ቤት ስገባ ጠብቃ አና እየሮጠች መጣ፣ በሩን ቆለፈችብኝ። ቤላ ለምንድን ነው ይሄን ያህል ችላ ያልሽኝ? በጣም ነው እኮ ይናፈቅሽኝ በጣም። ከዛ ምሽት በኋላ እኮ በመካከላችን ንፋስ ገብቷል። እኛ ሁለታችን እኮ ዘመዳሞች ነን። ያ ደግሞ ነገሮችን የበለጠ አሪፍ ያደርጉልናል እና ደግሞ ቤተሰቦቻችን ከገቡበት ችግር እንደሚወጡ ተስፋ አደርጋለሁ። እንደሚመስለኝ ያንን እውነት ባናቅም ይሻል ይመስለኛል። ምክንያቱም ከዛ በፊት በጣም አሪፍ የምንባል ጓደኛሞች ነበርን። እናም ያ ነገር ከተፈጠረ በኋላ እንደገና አብረን መሆን አንችልም ማለት ነው? አይደለም አና፣ አዳምጪኝ። የአንቺ አባት የእናቴን እናትና አባት እንዲለያዩ ምክንያት ሆኗቸዋል። በጣም መጥፎ ሰው ነው እሱ። ምን? የኔ አባት በተቻለው አቅም ያንቺን እናት ለማገዝ ሞክሯል፣ አልተረዳችሁትም እንጂ። እናም እሷን ይቅርታ ለመጠየቅና ለማናገር በጣም ብዙ ጊዜ ሞክሯል። እባክሽ ማባበልሽን ማቆም ትችያለሽ? አና አዳምጪኝ፣ ከአንቺ ጋር ምንም ነገር ማድረግ አልፈልግም። ከዛ ነገር በኋላ አብሬሽ መሆን ይመስልሻል? አባትሽ እኮ የእናቴን ልብ ሰብሮታል። እንዴት እንደዛ ትናገርኛለሽ? ይህንን ጭራሽ ካንቺ አልጠብቅም ነበረ። በትክክል ግን አድርጌዋለሁ። አሁን ዞር በይልኝ ከመንገዴ ላይ። ከዛም ወዲያውኑ እየሮጥኩኝ ከዛ አካባቢ ለመሰወር ሞከርኩኝ። ከዛ ግን ወደ ቤቴ ከሄድኩኝ በኋላ ልቤ በጣም ነበር የተሰበረው። እናም ለእናቴ ሁሉንም ነገር መናገር ፈለግኩኝ። እናም ቀጥ ብዬ ወደ እሷ ክፍል ሄድኩኝ። ነገር ግን እናቴ ስልክ እያወራች ነበረ። እናም እያወራች የነበረው ነገር በጣም ነበር ያስደነገጠኝ። ወደ አሸር ጠበቃ ወረቀቶችን ልኬያለሁ። አሸር እኔን ሀብቱን ሊካፈለኝ እየሞከረ እንደሆነ ማመን ነው ያልቃተኝ። ለዚያውም የሀብቱን 50% ያማዋል እንዴ? እኔ በጭራሽ ግማሹን አይደለም የምፈልገው፣ ሙሉ ለሙሉ ሀብቱን ነው የምፈልገው። እመነኝ፣ በቅርቡ አሸርም ሙሉ ለሙሉ ነው ከጨዋታ ውጪ የማደርገው። ትንሽ ጊዜ ብቻ ስጠኝ፣ ሙሉ ለሙሉ ነው የማፈራርሳቸው። እናቴ ፈጣሪ፣ ይህንን ማመን አልችልም። ምንድን ነው ለማድረግ እየሞከርሽ ያለሽው? እና ቅድም አና የነገረችኝ ነገር እውነት ነው ማለት ነው? አባቷ የሀብቱን ግማሽ ሊያካፍልሽ እያሰበ ነበረ። ነገር ግን አንቺ ሙሉ ለሙሉ ነው ልትቀሚው የፈለግሽው አይደለ? በጭራሽ ይህንን ማመን አልችልም እኔ። አዳምጪኝ ቤላ፣ እባክሽ አዳምጪኝ መጀመሪያ። በጭራሽ አላዳምጥሽም። ለብቻዬ መሆን ነው የምፈልገው አሁን። ከዚያም ወዲያውኑ እየሮጥኩኝ ወደ ክፍሌ ገባው። በጣም ነበር የተናደድኩትኝ። በሰማሁት ነገር በጣም አዝኛለሁ። በጣም ግራ ተጋብቼ ነበረ። ምንድን ነው እየሆነ ያለው ነገር? ከእናቴ ጋር የነበረኝ ግንኙነት ሲፈራርስ እየተሰማኝ ነበረ። ልቤ ተሰበረ። እናም የግድ አናን አግኝቼ ይቅርታ መጠየቅ ይኖርብኛል። እናም ወዲያውኑ በመስኮቴ በኩል ዘልዬ ወደ አና ቤት መሄድ ፈለግኩኝ። እናም ካገኘኋት በኋላ የሰማሁትን ነገር በሙሉ ነገርኳትኝ። ከዛም በደስታ ጥብቅ አድርጋ አቀፈችኝ። በጣም አመሰግናለሁ እዚህ ስለሆንሽ። እናም ቤተሰቦቻችን እኮ ፋሚሊዎች ናቸው። ልዩነታቸውን አምነው መቀበል ያለባቸው ይመስለኛል። ልክ ነሽ። ነገር ግን እናቴ በጭራሽ የምትሰማኝ አይመስለኝም። አባቴም ልክ እንዳንቺው ነው። በጭራሽ አባቴ እንደዚህ ተናዶ አይቼው አላውቅም። ከዛም እያወራን ባለንበት ሰዓት ላይ በጣም በሚያስደነግጥ ሁኔታ በሩ ሲንኳኳ ሰማ ነው።
አና ቤላ እዛ ውስጥ ነው ያለችው አይደለ? በጭራሽ ከሷ ልጅ ጋር እንዳትገናኝ አስጠንቅቄሽ ነበረ። ፈጣሪ ሆይ ይሄ አባትሽ ነው አይደለ? እሱ ደግሞ ወዲያውኑ ለእናቴ እዚህ እንደመጣሁኝ ይነግራታል። በጭራሽ ይህንን መቋቋም አልችልም። ቃል ገብቼላት ነበሩ። የሆነ ሀሳብ አለኝ። አና ተከተይኝ፣ እዛ ውስጥ እንግባ። ከዛም ወዲያውኑ አናን ተከተልኳትኝና የሆነ ኮንቴነር የሚመስል ነገር ውስጥ ገባ። ከዛም ቀስ እያልን ወደ ታች መውረድ ጀመርን። ከዛ ግን በድንገት ወደ ውስጥ በኃይል ጣለን። ከዛም ወዲያውኑ በጨለማ ውስጥ ወደ ታች መውደቅ ጀመርን። አና ደህና ነሽ? እያዳመጥሽኝ ነው? ቤላ የት ነው ያለ ነው? ወይኔ ፈጣሪ፣ በጣም ጨለማ እኮ ነው። በጣም ነው የፈራሁት። አሁን መፍራት አይደለም የሚያስፈልገን፣ አብሬሽ ነኝ። እሺ አትደንግጪ። አባትሽ በቅርቡ ሊያድነን እንደሚመጣ እርግጠኛ ነኝ። ይሄንን የተረገመ ገመድ ወደ ላይ እንዲመልሰን በማሰብ እየሞከርኩት ነበረ። ነገር ግን ጭራሽ እየሰራልኝ አልነበረም። እንዳየሁት ከሆነ የሆነ የሚረዳን አካል ያስፈልገን። ከዛም ወደ አና ፊቴን ሳዞር መሬት ላይ ወድቃ ተመለከትኳት። ምንድን የተፈጠረብሽ? አና ደህና ነሽ? ሲመስለኝ የደም ግፊቴ የጨመረ ይመስለኛል። ራሴን ምስት መስሎ ነው እየተሰማኛል። ወይኔ ፈጣሪ፣ በፍጥነት ከዚህ የምንወጣበትን መንገድ መፈለግ ይኖርብኛል። ተመልሼ እመጣለሁ አና፣ ቃል ገባልሻለሁ። የሚረዳንን አካል አገኛለሁ። ወደ ላይ መሰቀል እችላለሁ። ከዛም ግንቦቹን እየያዝኩኝ በእጄ ወደ ላይ ለመውጣት መሞከር ጀመርኩኝ። በዚያውም የሆነ ተአምር እንዲፈጠር እየጸለይኩኝ ነበረ። እያንዳንዱን ግንብ ለመውጣት በታገልኩኝ ቁጥር ሙሉ ለሙሉ ፍርሃቴን ከውስጤ እያስወጣሁት ነበረ። እጆቼ ሌላኛውን ጠርዝ ለማግኘት እየፈለጉ ነበረ። ሙሉ ሰውነቴን ወደ ላይ ለመውጣት እንዲያግዘኝ እየገፋሁት ነበረ። ከፍታ ላይ ያለኝን ፍርሃቴ ሙሉ ለሙሉ አውጥቼ ወደ ላይ ለመውጣት ትኩረቴን እየሰበሰብኩት ነበረ። በስተመጨረሻም የሆነ ብርሃን ከላይ በኩል ይታየኝ ጀመረ። ከዛም ወዲያውኑ የሚረዳኝ አካል እንዲመጣ መጮህ ጀመርኩኝ። ተስፋ ነበረኝ የአና አባት ወደኛ እንደሚመጣ። ከዛም ግን ወዲያውኑ የአና አባት መስኮቱን ከፍቶ ወደኛ ተመለከተ። ከዛም እኔ ለመርዳት መታገል ጀመረ። እጁ ላይ መድረስ የምችል አልመስለኝ እያለ ነበረ። ከዛም በድንገት ልወድቅ ስል የአና አባት ቶሎ ብሎ እጄን ይዞ አተረፈኝ። ተረጋጊ ቤላ፣ ይዤሻለሁ፣ አትወድቂ። ከዛም ከዛ ጉድጓድ ውስጥ ስወጣ በጣም በረዥሙ ተነፈስኩኝ። ከዛም እናቴ እዛ ቤት ውስጥ እንዳለች ተመለከትኩኝ። ወይኔ ፈጣሪ፣ ቤላ ደህና ነሽ? አና የት ነው ያለችው? እሷ እዛ ውስጥ ነው ያለችው። ምንም ደህና አይደለችም። ሲመስለኝ የእሷ የደም ግፊት ነው በጣም የጨመረ ይመስለኛል። እናስፈልጋታለን። ወደ ውስጥ ቶሎ መግባት ይኖርብናል። ወይኔ ፈጣሪ፣ በጭራሽ እነዛ ሰዎች እስኪመጡ ድረስ አልጠብቅም። አሁኑኑ ገብቼ አውጣታለሁ። ቆይ እኔ ነኝ መሄድ ያለብኝ። ወደ ውስጥ ገብቼ አናን ለማውጣት ቀላል የሚሆነው ለእኔ ነው፣ ምክንያቱም ትንንሽ ስልጠናዎችን ወስጃለሁ። ከዛም እናቴ በፍጥነት ወደዛ ጉድጓድ መግባት ጀመረች። ከዛም ወዲያውኑ አናን በጀርባዋ አዝላ ወደኛ መጣች። ከዛም ወዲያውኑ የአና አባት መድኃኒቷን ይዞ አምጦ ሰጣት። ከዛም ሁሉም ነገር ካለቀ በኋላ ወዲያውኑ እነዛ የአደጋ ጊዜ የተጠሩት ወደኛ መጡ። የኔ ልጅ አሁን በጣም ደህና ነሽ። ላመሰግንሽ እፈልጋለሁ ማቪስ፣ አንቺ ነሽ ይህንን ያደረግሽው። በጭራሽ እኔም ማመስገን አይጠበቅብህም። እንደ እውነቱ እንደውም ይቅርታ መጠየቅ ነው ያለብኝ። በበቀል ምክንያት ታውሬ ነበረ። በጭራሽ የእናንተን ጥሩነት ማየት አልቻልኩም ነበር። ከልጅነቴ ጀምሮ ከጥላቻ ጋር ነው አብሬ ያደግኩት። ለዛ ነው ምንም ነገር ሊታየኝ አልቻለው። እናም ቤተሰቦቼን ከኔ እንዲርቁ ስገፋቸው የነበረም በዛ ምክንያት ነበረ። እናም አሁን በደንብ አድርጎ ገብቶኛል። በደንብ ስህተት እንደሰራው አውቄያለሁ። በጣም ይቅርታ አድርጉልኝ። እናቴና የአና አባት እርስ በርስ መነጋገር ጀመሩ። እናም ሲተቃቀፉ ሳያቸው በጣም ነበር የተደሰትኩኝ። ቤላ ወደ ላይ ወጠሽ እኮ አተረፍሽኝ። ሙሉ ለሙሉ የከፍታ ፍርሃትሽን አጥፍተሽው ነበር በዛ ሰዓት። ያ ሁሉ ለኔ ብለሽ ነው አይደለ? በጣም እድለኛ ነኝ እንዳንቺ አይነት ጓደኛ ስላለችኝ። ሁልጊዜም ቢሆን እዚህ ከአንቺ ጋር አብሬሽ ነኝ። እሺ አና። እና ደግሞ አሁን ጓደኛሞች ብቻ አይደለንም እኮ ተመልከች እንጂ እኛ እኮ ቤተሰቦች ነን። አሁን ያ ቀን ካለፈ በኋላ እኛ እርስ በርሳችን ግንኙነታችን በጣም መጠንከር ጀመረ። እናም እናቴ ያን ያለፉትን ነገሮች በሙሉ አምና ተቀብላቸዋለች። እናም ከወንድሟ ጋር ያላት ግንኙነትም ከቀን ወደ ቀን በጣም እየጠነከረ ሄደ። ከዛም በክረምቱ እረፍታችን ላይ እኔና አና የምርመራ ስራዎችን እየሰራን ነበረ፣ ከእናቴ የምርመራ ቡድን ጋር አብረን ማለት ነው። እናቴ በጣም ብዙ ልምዶችን እያካፈለችን ነበረ። እናም በጣም ጠንካራ እንድንሆን ረድታናለች። እናንተ ሁለታችሁ በጣም የምትገርሙ መርማሪዎች ሆናችኋል። ለዚህ ካምፓኒ በጣም ትልቅ ሰክሰስን ነው እያመጣችሁ ያላችሁት። አዎ አሁን ደግሞ እኔ ነኝ አለቃዋ። አይ በጭራሽ፣ ሁልጊዜም ቢሆን አለቃዋ እኔ ነኝ። እባክሽ አንቺ ቆንጆ ልጅ በእናትሽ። እሺ በቃ እንዳልሽ፣ እኔ አንቺ ተከታይ ሆናለሁ። ከዛ ጊዜ በኋላ አብረን መስራት ጀመርን፣ ልክ እንደ አንድ ቡድን ማለት ነው።